እኔ የባህሌም የሃይማኖቴም ውጤት ነኝ። ጥሩ ህሊና እንዲኖረኝ መሰረት ያለው አመዛዛኝ ዜጋ እንድሆን የቀረጹኝ ሁለት አለቶቼ ምንጮቼ ጉራጌነቴ ባህሌ፣ እንደዚሁም ከእግዚአብሔር በተገለጸው እውነት በወንጌል ያመንኩት እምነት ነው። ሊጣረሱብኝ አይችሉም። ይሄ ማለት ግን አንዳንዶቹ እንዴ ባህል ይቀድማል እምነት ይቀድማል የሚል ጥያቄ የሚያነሱ ሰዎች ይኖራሉ። በእርግጠኝነት ቅድም ባልኩት ፈጣሪና ፍጡር ባለው ግንኙነት መካከል ፍጥረት ባለው ግንኙነት መካከል የማይዛባ ፍትሃዊ የሆነ ሰላማዊ የሆነ በአብሮነት የሚያኖር ሌላውን የማይበድል እርቅን የሚያወርድ ስርዓት ከሃይማኖት ጋር ሊጣረስ በምንም አይችልም። በአንድ የመጽሐፍ ምረቃት ላይ ተገኝተው ተቋማዊ ሃይማኖቶች በባህልና በልማድ ላይ የሚያሳድሩትን ተጽዕኖ እንዴት መቋቋም እንደሚቻልና ሁለቱን በአብሮነት መስራት እንደሚቻል በብዙ መንገድ አስተምረው ነበር። ጥሩ ንግግርም ነበር፣ ብዙ ሰዎች ጋር ደርሷልና ያ ንግግር ስሰማ ይሄ ባህለ ሃይማኖት በኢትዮጵያ ትልቅ የመወያያ ጉዳይ ነው። በተለይ ደግሞ ሃይማኖቶች ባህልን ይጫናል ወይም የብሔረሰቦችንም ሆነ የሀገር ማንነትን ጥላ ውስጥ ይከታሉ የሚል ትልቅ ተቃውሞ ይነሳ ነበር እና ለዛ ጥሩ አብነት የሆነ ንግግር አድርገው ነበር። ስጋቱ በምን ደረጃ ታይቶት ነው ያንን መልእክት ሊያስተላልፉ የቻሉት? እንግዲህ የማህበረሰብ የመስተጋብር ውጤት ነው። ማህበረሰብ ፍልስፍና አለው። በመስተጋብሩ ውስጥ የሚወለዱ ልምምዶች አሉ፣ ባህሎች አሉ፣ አካሄዶች አሉ። እነዚያ ልምምዶች፣ አካሄዶች ለሰው ልጅ ክብርና ጥቅም የሚቆሙ ከሆነና የፈጣሪን ሐሳብ ማይቃወሙ ከሆነ ባህል ስለሆኑ ተገቢ አይደሉም የሚል ሃይማኖት ሊኖር አይገባም ነው። ስለዚህ ሃይማኖት በዚያ በሰው ልጅ ስነ ልቦናዊ ውቅር ውስጥ ነው ወንጌል የሚሰብከው። ማንነቱን አጥፍቶበት አይደለም። ቅድም ያልኩት ነው። ማንነቱን የሚያጠፋ ነው የምትለው ከመለኮታዊ ሕግ የሚቃረን ልምምድ ካለ አዎ ምንም ጥያቄ የለውም። ሰውን እየገደለ ባህሌ ነው የሚል ሰውን ገድሎ ደም የሚጠጣ ባህሌ ነው ካለ ይሄ መለኮታዊ ሕግ የሚጣረስ ባህል ነው። ባህል ይሄንን ወንጌል ሊቃወሟቸው ይችላል፣ ይቃወሟልም፣ ተገቢም አይደለም። ነገር ግን በብዙ ባህላዊ ልምዶቻችን የማህበረሰባችን ፍልስፍናዎች፣ የማህበረሰባችን ልምዶች፣ መልካም እሴቶች ሳናውቃቸው ያጠፋናቸው አሉ። ከመለኮት ሕግ ጋር የማይቃረኑ ማህበረሰባዊ መስተጋብራችን የበለጠ የሚያሳድጉ የሰው ልጅን ክብር ሊያስጠብቁ የሚችሉ በተለይ በጉራጌ ማህበረሰብ በሌላውም እንዳለ ትልልቅ እሴቶች አሉ። በዘመን ሂደት እየረሳናቸው እየተውናቸው የመጣናቸው። አሁን ጉርዳን እንውሰድ። በጉራጌ ማህበረሰብ ትልቅ ቃል ኪዳን ነው። እግዚአብሔርና ሰው በመጽሐፍ ቅዱሳችን ታሪክ ስናየው የተገናኘው በጉርዳ ነው። ጉርዳው ምንድን ነው? እኔ አምላካችሁ ሆናለሁ እናንተ ህዝቦቼ ትሆናላችሁ። ለእስራኤላውያን የተሰጣቸው ትልቁ ቃል ኪዳን ይሄ ነው። አምላካችሁ ሆናለሁ፣ በመካከላችሁ እኖራለሁ። ስለዚህ ጉርዳ የማይፈርስ አንድነት የሚያጸና ነው። ቃልን ጠብቆ መኖር የሚያስተምር ነው። ስለዚህ ጉርዳ ባህል ብቻ አይደለም፣ ሃይማኖትም ጭምር። በሰውና በእግዚአብሔር መካከል፣ በሰውና በሰው መካከል ያሉ የጸኑ አንድነቶች እንዳይሸረሸሩ በተለያዩ ዘርፎች የሚደረጉ ማህበረሰባዊ ግንኙነቶች ማሰሪያ ውል ነው። ዛሬ በአዲሱ ሕግ ኮንትራት እንለዋለን አይደለም? ሰዎች በጋብቻ ውል አለ፣ በስራ ንግድ ውስጥ ውል አለ። ጉርዳ የሚያክለው ሰው ሁሉ የሚያከብረው ትልቅ ተጽዕኖ የሚፈጥር አንድነትን የሚያጸና ትልቅ እሴት፣ ይሄ ትልቅ ባህል ነው። የወንጌል ባህል ነው ማለት ነው። ወንጌል ይህን ሊያጠፋ አይችልም። እዚህ ውስጥ ያሉ ልምምዶች ምናልባት በጉርዳ ስርዓት ውስጥ ሲፈጸም የሚኖሩ ልምምዶች ለመንፈሳዊ እድገት የማይጠቅሙ ለመለኮታዊ ሕግ ተጻራሪ ከሆኑ ልናርማቸው ይገባቸዋል። በብዙ ምሳሌዎች ማንሳት እንችላለን። ስለዚህ ወንጌል የሚሰበከው በሰው ልጅ ስነ ልቡናዊ ውቅር ከሆነ የሰው ልጅ ማንነቱና ባህሉን ጠብቀ ነገር ግን ባህሉን በወንጌል እይታ አይተህ ቃኝተህለት ያንን ባህል ከወንጌል ጋር አስማምተህ መሄድ ትችላለህ ነው። ስለዚህ ባህል የምንለው ነገር ሁሉ ከወንጌል የሚጻረር አይደለም። እዛ ጋር ነው ብዙ ሰዎች ስህተት የሚሰሩት።
ትላንትና የነበሩ ነገሮች ሁሉ ያጣናቸው የጠፉብን ነገሮች ምናልባት የሰው ልጅ እግዚአብሔርን በመፈለግ የወንጌል እውነት ሳይበላለት ወይንም የእስልምና እምነቱን ሳያቅ እግዚአብሔርን በመፈለግ ሂደት ውስጥ ያሳደጋቸው ያበለጸጋቸው መለኮትን ለመግለጽ የተጠቀመባቸው ራሱን ለመለኮት ለማስገዛት የተጠቀመባቸው ልምምዶች ናቸው። ስለዚህ የወንጌል እውነት ደግሞ በበራ ጊዜ እኛ በተገለጸልን የወንጌል እውነት ኢየሱስ ክርስቶስ በኩል የተገለጸልን የወንጌል እውነት ወደ ህዝባችን ስናመጣው ህዝቡን ከባህሉ ለጥለህ አንጠልጥለህ አየር ላይ አቁመው አይደለም፣ ያንን አውድ ጠብቀህለት ነው። እኔ የዛን ቀን ያልኩት ምንድነው? እኔ የሃይማኖቴም የባህሌም ውጤት ነኝ ያልኩት። በዚያ ማህበረሰብ ውስጥ ሳድቅ ቅድም በጠቀስኳቸው ሴቶች ታላቅን የማክበር ሴት፣ አባቶችን የመታዘዝ ሴት፣ ሰውን እንደ ሰው ክብር ሰጥቶ የማክበር ሴት፣ በአጠቃላይ በጉራጌ ባህል ውስጥ ባደግንባቸው ባህል ያሉ መልካም ሴቶች እኔን ቀርጸውኛል። ስነልቦናዬን፣ የስነልቦናዬን ውቅር፣ የሰብአዊነት ማንነቴን ቀርጸውታል። ከዛ ደግሞ ወንጌል አግዞታል። እነዚህ ሁለት ማንነቶች ሊታረቁልኝ እንጂ ሊጣሉብኝ አይገባኝም። የጉራጌ ብሔረሰብ ተወላጅ መሆኔ ሌላውን ብሔረሰብ እየናቅኩ አይደለም፣ እያከበርኩ እኔን ግን የሰራኝ ማህበረሰብ በመስተጋብሩ በመውጣት በመውረዱ በደስታው በሐዘኑ ማንነቴን ያቆመው ማህበረሰብ ባህሉ ወንጌልን ይዤ መጥቼ ላፈርስበት አይገባኝም። ሁለቱን ሳስማማ ወንጌል በሰው ልጅ ደም ውስጥ ገብቶ እውነተኛ ለውጥ ሊያመጣ ይችላል። ኢንካልቹሌሽን ምንለው ይሄ ነው። ወንጌል በባህል ላይ በጎ ተጽዕኖ ፈጥሮ ከባህል ጋር ተያይዞ ሲኖር የሰው ልጅ ስነልቦናው ጋር ተያይዞ ይሄዳል። ባህል ወንጌልን ሊያንጽ አይችልም። ይሄኛው የትኛውም እምነት ከሆነ በሚሰበክበት ቦታ ላይ አቡነ ሉቃስ ጉራጌ መሆናቸውን የጉራጌ ሰዎች ምን ያስባሉ፣ ምን ያስደስታቸዋል፣ ምንድነው ክብር የሚሰጡት ነገር፣ ምንድነው ቅድሚያ የሚሰጡት ነገር ብሎ ሳያውቅ እኔን ወንጌል ሰብከኝ መጣ ሰው ወንጌሉ እንደ ውሃ ጭንቅላቴ ላይ ፈሶ በጭንቅላቴ ፈሶ እግሬ ስር ወርዶ ሌላ ቦታ ይሄዳል እንጂ ወደ ደም ስሬ አይገባ። ወደ ደም ስሬ ሊገባ የሚችለው የኔን ስነ ልቡና ውቅር አውቆ በመልካም ሴቶቼ ላይ ተጨማሪ የወንጌል ሴት ጨምሮ ሲያስተምረኝ ወንጌልን በሙሉ እውቀት ይዤው መኖር እችላለሁ። አሰምሌት አላደረገም፣ አንዱ አንዱን አልዋጠም ብለው ያስባሉ፣ በተለይ ደግሞ በጉራጌ ማህበረሰብ ውስጥ። ሁለተኛው ደግሞ እንደው በጠቅላላ የሃይማኖቶች አስተሳሰቦች ውስጥም ለራስ አገልግሎት ወይ ደግሞ ለወንጌል አገልግሎት ሲባል የሌላውን ካልቸር ዶሚኔት አላደረገም። አሲሚሌሽን ማለት እኮ አንዱ አንዱን ዋጣው ስንል አጠፋው ማለት ነው አይደለም? ኖ የመጀመሪያው መነሻችን የወንጌል ሴት ነው፣ ምንም ጥያቄ የለውም። ዲቫይን ሪቪሌሽን ነው አይደለም? መለኮታዊ መገለጥ ነው እንደ ክርስቲያኖች ምናምነው። ለዛ እንቅፋት የማይሆኑ ነገሮች የወንጌል አካል ታደርጋቸዋለህ። ለምሳሌ አሁን አይደል ነው እንግዲህ ጉራጌ ውስጥ ምንድነው ምሳሌ መጥቀስ የምንችለው? ቅድም ያነሳሁት ጉርዳ ወይንም ደግሞ ታየ ወይንም ደግሞ ጡር ከወንጌል እኮ የተለዩ አይደሉም። የወንጌል አካል ክፍሎች ናቸው። ግን ወንጌል ሳይመጣ የመጡ ናቸው አይደለም? ቅድም ያነሳሁት ነው። ሰዎች ፈጣሪን በመፈለግ ፍላጎቶችና ሂደቶቻቸው ያመጧቸው ራሳቸው ለፈጣሪ ለማስገዛትና በማህበራዊ መስተጋብሮቻቸው ኃጢአትን ሳይሰሩ ድሃን ሳይበድሉ መለኮታዊን አምላክ ሳይፈርተው ያቆሟቸው ሴቶች ናቸው። ስለዚህ ከወንጌል ጋር እንግዲህ ይሄም ወዴት ያመጣናል? የጉራጌ ማህበረሰብ መጀመሪያ እነዚህን ፍልስፍናዎችን ሲያመጣ በሃይማኖት ነበረ ወይ ልንል እንችላለን። መቼ ነው እነዚህ የተፈጠሩት? ይሄ ምርምር የሚፈልግ ነገር ነው። ምርምር የሚፈልግ ነገር ሆኖ እንዳለ ክርስትናውም ይሁን እስልምናው በኋላ መጡ ብናስብ የጉራጌ ማህበረሰብ እነዚህ ሴቶች ነበሩት። ስለዚህ እነዚህ ነገሮች ተስማምቶ መሄዳቸው አንዱ አንዱን ዋጠው አይደለም። የኛ መነሻችንም መድረሻችንም የወንጌል እውነት ነው። የወንጌል እውነት ስናመጣ ግን እኔን ማንነቴን በተገቢው መንገድ ተረድቶ የኔን ልብ ሊያገኝ እኔ ያደግኩበትን ባህል ሊያውቅ ይገባል ነው። የማይጠቅሙኝን ከወንጌል ጋር የሚቃወሙትን ከመለኮታዊ ጋር የሚጣረሱትን በማስወገድ የሚጠቅሙትን የወንጌል አካል ክፍል አድርጎ በመሄድ ወንጌሉ ቀድሞ በዚያ መንፈስ ከሄድክ
ወንጌል በልብህ ውስጥ ገብቶ አንተን የመለወጥ አቅም አለው ነው። ስለዚህ ባህልና ወንጌል ተመጋጋቢ ናቸው።